ዛሬ ገርጂ ላይ አንድ ሪል ስቴት ያስገነባውን አፓርትመንት በአካል ቦታው ላይ ሂደን የታዘብነውን ነገር ላሳያችሁ። ይህም አፓርትመንት ገርጂ መብራት ጋር ነው የሚገኘው። ለአየር መንገዱም በቅርብ ርቀት የሚገኝም ሲሆን በአሁኑ ሰዓት በከተማችን አዲስ አበባ ላይ እጅግ ቅንጡ አፓርትመንቶችን የሚገነቡ ናቸው። G+21 የሆነ ቅይጥ አፓርትመንት ነው። የግንባታ ሂደታቸውም እንደምታዩት 85% በሚባል ደረጃ የተጠናቀቀ ሲሆን ለዲያስፖራዎችና ለሎካሎች 60% በ20 ዓመት የኖራችሁበትም ሆነ ያካራያችሁት የምትከፍሉት የባንክ ብድር የተመቻቸላቸው ናቸው። እዛው አፓርትመንቱ ላይም ሾሩም ወይ ሳምፕል ሃውስም የተዘጋጀለት ሲሆን እሱንም ላሳያችሁ። ያው የምትመለከቱት 169 ካሬ ባለ 2 መኝታ ነው። ሳሎኑ ይህንን ይመስላል። ኦፕን ኪችን ነው። እንደ ፍላጎታችሁም ክሎዝድ ማድረግ ትችላላችሁ። ይሄኛው ደግሞ ኮመን ባዝሩሙ ሲሆን የላውንደሪ ክፍልና እንደ ስቶር ደግሞ የምትጠቀሙትም በትርፍ ቦታ አለ። የሰራተኛ ክፍልም ጨምሮ ነው። ይሄኛው አንደኛው መኝታ ቤት ነው ከነ ባልከኒው ከጥሩ እይታና ከበቂ የፀሐይ ብርሃን ጋር ነው። አንደኛው መኝታ ክፍልም የራሱ የሆነ ባዝሩምና ክሎዜትንም ያሟላ ነው። ይሄኛው የምትመለከቱት ባዝሩሙ ነው። ይሄኛው ደግሞ ሁለተኛው መኝታ ቤት ነው። የራሱም የሆነ ይሄኛው ባዝሩም አለው። እነዚህ አፓርትመንቶች በሁለት አይነት አማራጭ የቀረቡ ሲሆን በሰሚ ፊኒሽድ እና በፉል ፊኒሽድ ነው። በሰሚ ፊኒሽድ በካሬ 99 ሺህ ብር እንዳከፋፈሉት ደግሞ እስከ 12% የሚደርስም ዲስካውንትም ተመቻችቶለታል። ታዲያ እነዚህን የመሰሉ አፓርትመንቶች ማግኘት የምትፈልጉ ከስር በማስቀምጥላችሁ በመደወል ሳይቱን እና ሾሩም መጎብኘት ትችላላችሁ። እናመሰግናለን።